ሰላም እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ ተመልሰንላችኋል። ዛሬ ለፍሬሽማን ተማሪዎች ያስፈልጋል ብለን ያሰብናቸውን ሀሳቦች ሰፋ አድርገን እናወራላችኋለን። ከዛ በፊት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ እንላለን። የዛሬው ሀሳባችን ምንድን ነው? ስለ ዶርም ላይፍ ነው። ዶርም ውስጥ ማድረግ ያለባችሁና ማድረግ የሌለባችሁ ነገሮች አሉ። ምክንያቱም ከቤተሰቦቻችሁ ላይፍ ተለይታችሁ የዩኒቨርሲቲ ላይፍ ጆይን ስታደርጉ ዶርማችሁ እንደ ቤታችሁ፣ የዶርሜቶቻችሁን ደግሞ እንደ ፋሚሊ መቅረብ አለባችሁ። ምክንያቱም ዶርም ውስጥ 1 ዓመት በሙሉ ስለምትኖሩ ያ ሪሌሽንሽፕ ስለሚያስፈልጋችሁ ማለት ነው እና አብረው ለመቆየት ለመግባባት ምን ያስፈልጋቸዋል ብለሽ ታስቢያለሽ? የመጀመሪያው ነገር ኦፕንሊ ኮሚኒኬት ማድረግ ነው ማለት ነው እና ምን ማለት ነው? ግልጽ ሆኖ መናገር። የሆነ ነገር ብፈልግም ይህ ነገር ሲደረግብኝ አልወድም እወዳለሁ ብሎ በግልጽ መናገር ነው ማለት ነው እና ልብሴን ሲነኩብኝ አልወድም፣ ያለ ፍቃዴ ሎከሬን ሲጠቀሙብኝ አልወድም፣ ያለ ፍቃዴ ደግሞ አልጋዬ ላይ ሲቀመጡ አልወድም ብሎ ግልጽ የሆነ ኮሚኒኬሽን ማድረግ በጣም አስፈላጊው ነገር ነው ማለት ነው። ምክንያቱም በዝምታ ውስጥ ቢፈጠሩ የተሳሳቱ ነገሮች ስለሚኖሩ ማለት ነው። ስለዚህ እሱ በጣም ትልቁ ነገር ነው ማለት ነው። ስለዚህ የመጀመሪያው ነገር ምንድነው? ኦፕንሊ ኮሚኒኬት ማድረግ ነው። ምክንያቱም ካልተግባባችሁ አብራችሁ ለመቆየት በጣም ስለሚያስቸግራችሁ ማለት ነው። ሁለተኛው ነገር ምንድን ነው? መረባበሽን ማስወገድ ነው። ምክንያቱም ዶርሙ የሁላችሁም ነው፣ የእኔ ብቻ አይደለም። እዛ ዶርም ውስጥ ስኖር እኔ ብቻ አይደለም ዶርም ውስጥ ኃላፊ መሆነው እና አንዳንድ እንደዚህ ስሜት የሚሰማን ሰዎች አለን። አንዱ እያነበበ ተነስተ ሌሊት ላይ መብራት የምናጠፋ ሰዎች፣ እንደፈለግን በርጓ እያደረገ የምንወጣ ሰዎች አለን እና ያ ነገር አስፈላጊ አይደለም። ስለዚህ መረባበሽን ማስወገድ መቻል አለብን። ሌላ ደግሞ እንዴት ነው? ጓደኞቻችን ይዘን እንመጣለን። በጣም ብዙ ጀማ ያለው ጓደኛ አንድ ሰው ይኖራል። ከዛ በኋላ ዶርም ውስጥ መጥቶ ዶርም ውስጥ መበጣበጥ ይኖራል እና ዶርማችን እንዴት ነው? ከብዙ ነገር መተን የምናርፍበት ቦታ ነው። ደክሞንም ኢቨን ትንሽ እንኳን ናፕ ማድረግ የምንፈልግም ዶርማችን ነው፣ ቤታችን ስለሆነ ማለት ነው። ስለዚህ ዶርም ውስጥ ያለ መረባበሽ መቀነስ አለባችሁ። ከመረባበሽ ጋር በተያያዘ እንደውም ብዙ ጊዜ ስለ ኤርፎን እናነሳለን አይደለም? ግዴታ ኤርፎን ይዛችሁ መገኘት አለባችሁ። ምክንያቱም መዝሙርን መስማት ብትፈልጉ፣ ዘፈንን መስማት ብትፈልጉ በኤርፎን ነው መሆን ያለበት፣ ሌላው ሰው የሚረበሽ አካል ስለሆነ ማለት ነው። ደግሞ የግላችን ብቻ ስላልሆነ ለጋራ ስለምንጠቀመው፣ ስለዚህ የኔንም የእነሱንም ፍላጎት ባማከለ ሁኔታ መጠቀም መቻል አለብን ማለት ነው። ስለዚህ አደራ ዶርም ውስጥ ዘፈንም መዝሙሩን መክፈት ብትፈልጉ አታድርጉት። በጣም ብዙ ጠዋት የተነሳ ጮሆ ይከፍታል ምናምን ነገር እና ጠዋት መዝሙር አለ፣ ከዛ ከሰዓት ዘፈን አለ። የትኛውን እናግባባት ያለ አንዳንድ መናገር ማይችል ሰው በጣም ውስጡ ላይ ፍርሃት ያለበት ሰው ይረበሻል በጣም ማለት ነው እና ኤርፎን ቢዝ በጣም በቃ ዶርም ውስጥ በጣም አስፈላጊ ነገር ነው። ተጠቀሙት። ኤርፎን ብዙ አለው እኮ ግን አይጠቀመውም እና ለላይብረሪ ብቻ አይደለም ኤርፎን፣ ወይ ደግሞ ክላስ ውስጥ መምህር ሲደብራችሁ ብቻ አይደለም ኤርፎን የምታደርጉት እና ግዴታ ኤርፎን ተጠቅማችሁ ዶርማችሁ የምትፈልጉትን ነገሮች ማድረግ መቻል አለባችሁ እና መረባበሻችሁን ቀንሱ። ሌላኛው ነገር ምንድን ነው? ሌላኛው ነገር ትልቁ በጣም አስፈላጊው ነገር ነው ብዬ የማስበው ነገር የሰውን ሃይማኖት፣ የሰውን ማንነት፣ የሰውን ካልቸር ማክበር በጣም ትልቅ ነገር ነው ዶርም ውስጥ ማለት ነው። አስተውለሽ ከሆነ የሆኑ ሰዎች የሆነ ማለት ከሆነ ቦታ የመጡትን ሰዎች በጣም ጀጅ ሲያደርጉ ወይም ደግሞ የሆነ ነገር ሲያደርጉ ታያለሽ ምናምን እና እሱ ነገር ልክ አይደለም ማለት ነው እና የሰውን ማንነት የሰውን ካልቸር በደንብ ማክበር መቻል አለብን። ምክንያቱም እኛ እንዲከበርልን እንወዳለን አይደል? የኔን ሃይማኖት አሁን ሲያከብሩልኝ ደስ ይለኛል። ስለዚህ የሰውንም ሃይማኖት ማክበር መቻል አለብኝ ማለት ነው። የሆነ ነገሮችን ልናቅ እንችላለን ምናምን አዋቂ ልንሆን እንችላለን፣ ግን በጀጅመንትና በመናቅ አይሆን ያንን ነገር የምናደርገው ማለት ነው እና ይህንን ነገር ጥንቃቄ ልንወስድ ይገባል። የሰውን አለባበስ ዶርም ውስጥ ማለት የተለያየ አለባበስ የሚለብስ ሰው አለ። ምክንያቱም ከተለያየ ብሔር ስለሚመጣ ማለት ነው። ከ80 ምናምን በላይ ብሔር አካባቢ ያለ ሰው ነው የሚመጣው እና የተለያየ ካልቸር አለ፣ የተለያየም ደግሞ አለባበስ አለ፣ የተለያየ አመጋገብ ስታይል አለ። ስለዚህ እነዚህ ነገሮችን በደንብ ለሰው ማክበር መቻል አለብን ማለት ነው። ማለት ዶርም ውስጥ በትክክል ሰው መግባት የለበትም ብዬ ማስበው እነዚህ ነገሮች ውስጥ ነው ማለት ነው። በጣም የሃይማኖት ፖለቲካና የዘር ፖለቲካ ውስጥ እጃችሁን አታስገቡ ማለት ሳታውቁት በጀጅመንት በምን እንዴት እንደዚህ ይደረጋል በሚል እንገባበትና ሰዎቹን በጣም ልባቸው አንዳንዴ ምን ይሰማሻል ምስል የአናሳነት ስሜት የሆነ አይነት ስሜት ሰው እንዲሰማው ታደርጊያለሽ ሳታስቢው ማለት ነው እና ሙሉ ለሙሉ እነዚህ ነገሮችን እናክብር ማለት ነው። አለባበስ፣ ሃይማኖትና ካልቸርን በደንብ አድርገን እናክብር ማለት ነው። ይህንን ነው ምን እዚህ ላይ ግዴታ ነው። የሆነ ሰው የበላይ አይደለም፣ የሆነ ሰው ደግሞ ታናሽ አይደለም ካለን በየትኛውም ነገር መቻቻል መቻል አለብን እና ሁሉም ነገር ላይ ተከባብረን መኖር መቻል አለብን። ካልሆነ ሰላማችን እናጣለን።
ፍሬሽማን ላይ በጣም ማንበብ ስላለብን እነዚህ ነገሮች ወደኋላ ትተን ወደ ትምህርታችን ትኩረት ብናደርግ እንላለን ማለት ነው። ሌላኛው የምናነሳው ሀሳብ ምንድን ነው? የዶርማችሁን ጽዳት ጠብቁ። የዶርማችሁን ንጽህና ግዴታ ነው። ለምን አንዳንዴ በዶርም በዚህ ምክንያት ራሱ ጥል ይፈጠራል። በደንብ ዶርም ውስጥ ሲገቡ ዶክተሮች ያዟቸዋል። የምታጸዱበትን ቀን ተከፋፈሉ እና ዶርማችሁ እንድታጸዱ ይነግሯቸዋል። እና አሁን እኛ ጋር አንድ ሰው እያጸዳ አንድ ሰው ካላጸዳ ጥል ይፈጠር ነበር እና ያን ነገር ለማስወገድ በተቻላችሁ መጠን ከራሳችሁ ጀምሮ እስከ ሙሉ ዶርማችሁ ጽዳታችሁ መጠበቅ አለባችሁ። የሚደፋ ቆሻሻም ካለ ድፉ። በየጊዜያችሁ በየተራችሁ ቆሻሻችሁ መድፋት መቻል አለባችሁ። የራሳችሁ ንጽህና ደግሞ ጠብቁ። በተለይ ደግሞ ሴቶች ግዴታ ያስፈልግሻል ሴት ስትሆኚ ማለት ነው። ጥሩ ከዚህ ውጭ ልክ ደግሞ አንድ ዶርም በጣም ጽዳት ችግር አለ። ሲወራለች በጣም ይነገራል እና ጽዳት በጣም ትልቁ ነገር ነው ማለት ነው። መናናቅም ስለሚመጣ በደንብ ያ ነገር እንዳይፈጠር እና ዶርም ውስጥ አስተውለሽ ከሆነ የሆነ አይነት የሚያስጠሉ ጠረኖች አሉ ማለት ነው። ሰው ዶርም ስትገቢ ፍት አድርገሽ ስትገቢ የሚደብሩ ጠረኖች አሉ። ታምቅ ነገር ስለሆነ ሰውላል። በዛ ላይ መስኮቱን ማስከፍቱ ከሆነ በጣም ከባድ ነው የሚሆነው እና ጽዳታችሁን በጣም መጠበቅ አለባችሁ። ዶርም ውስጥ ደግሞ አንቺ የሚመችሽን ኢንቫይሮንመንት መፍጠር መቻል አለብሽ። አስተውለሽ ከሆነ በዓላት ላይ ደስ የሚል ኢንቫይሮንመንት የሚፈጥሩ አሉ ዶርም ውስጥ በቃ አሪፍ ቫይቭ የሚፈጥሩ በቃ ያ ነገር ዶርሙን በራሱ እንድትወጁ ዶርሜቶችሽን እንድትወጁ ያደርግሻል ማለት ነው። ቅድም ቤተሰብ እያለን ነበር አይደል? ቤተሰቦቻችን ናቸው በቃ እስካለን ድረስ ማለት ነው። እና ያንን ነገር ወደነው እንድናደርገው ያደርገናል ማለት ነው። ስለዚህ አልጋችሁን በትክክል አንጥፉ። ንጽህና ላይ በጣም ሲሪየስ ሰዎች ሆኑ ማለት ነው። እንደ ፋሚሊ መቀራረብ ስላለባቸው ግዴታ ያስፈልጋቸዋል። ደስ የሚል ቫይብ ለመፍጠር ኮሚኒኬት ታደርጋላችሁ። ከዛ በኋላ ደግሞ ንጽህናችሁን ጠብቁ፣ ተግባቡ፣ ተስማሙ። ዶርማችሁ እንድትወዱ ስለሚያደርጋችሁ ማለት ነው። እና ሌላም ጨምሪ ያሰባልሽ የለኝም። የዛሬ ቪዲዮችን ይህንን ይመስላል። ከወደዳችሁት ላይክ፣ ሰብስክራይብ አድርጉልኝ። ደህና ሁኑ።